ጽዋ ምን የያዘ ነበር? ምን የያዘ ነበር? አንደኛ ለኛ የተገባንን ፍርድ እሱ ሊቀበል ነው። ለዓለም ሁሉ የተገባውን ፍርድ አይታችኋል። እግዚአብሔር ሲቆጣ እስራኤላውያንን ይበትን ነበር። ጀጅመንቱ ለ70 ዓመት ስደት፣ ጦርነት በጣም ይኸው እግዚአብሔር ምን አይነት አምላክ ነው? ይፈርዳል አይደል? ይፈርዳል። እግዚአብሔር ፈራጅ ነው። መፍረድ አለበት። ላይ ፍርድ አይችልም። እግዚአብሔር ባህሪው ነው። ጀስት ነው። እግዚአብሔር ጀስት ስለሆነ ያንን ጀስቲሱን ማድረግ አለበት። ያንን ሊቀበል ነው። እኛ ላይ የተፈረደውን ሞት ሊጠጣው ነው ጌታ ኢየሱስ ክርስቶስ። ለኛ የተገባንን ፍርድ ሊቀበል ነው። አንደኛው ጽዋው እሱ ነው። ስለ ጽዋው ለተወሰነ ደቂቃ በሰው ልጆች የተጠራቀመ ቁጣ አለ። በሰው ልጆች እግዚአብሔርን በማስቆጣት በዘመናት በፈጀ የተጠራቀመ የእግዚአብሔር ቁጣ አለ። ገብታችኋል? ያንን ቁጣ ሊቀበል ነው። እቺ ጽዋ ይህንንም ትይዛለች። የሕግ እርግማንን ደግሞ ሊቀበል ነው። የሕግም እርግማን ነው እሱንም ሊቀበል ነው። እንደገና ኃጢአት ያመጣብንን ከእግዚአብሔር መለየትን ሰው ኃጢአተኛ ከእግዚአብሔር ምን መሆን አለበት? መለየት አለበት። ጌታ ኢየሱስ ክርስቶስ ከእግዚአብሔር ሊለይ ነው። ያ ሁሉ አምላክነቱ መለኮት መሆኑ ደግሞ ምን አደረገው መሰላችሁ? እሱ ፍጹም ሰው ፍጹም አምላክ ስለሆነ መለኮት መሆኑ ያንን ሁሉ ነገር እንዲያ ያደረገው። አያችሁ፣ እኔና እናንተ እንደምናየው አይደለም እሱ የሚያየው። እሱ ሊያልፍበት ግድ የሆነውን ያንን ሁሉ ነገር ሲያይ ነው ያስጨነቀው። እንደ ሰው ተጨነቀ። ምክንያቱም ሰው ነው። በነገራችን ላይ ጌታ ኢየሱስ ክርስቶስ ፕሪቴንድ እያደረገ አልነበረም የኖረው። he was a real human being እንደኔና እንደናንተ ስለነበረ ልክ በመንፈስ ሆናችሁ አንዳንድ የማይቀሩ ነገሮች ሀፕን ሊያደርጉ እንደሆነ መንፈስ ቅዱስ አሳይቷችሁ የሚያስጨንቅ ነገር የለም። ጌታ ግልጥ አድርጎለት በመንፈሱ ያንን ሲያይ ያስጨንቃል። ፈተናው አለማድረግ ሲችል እሱ እኮ ነው ደግሞ ፈተናው አለማድረግ ሲችል እሱ የሰራቸው ጠፍጥፎ የሰራቸው እጆች እሱን በጥፊ ሲመቱት ያንን ሁሉ ቤር ሲያደርግ ያንን ሲቀጥል ያንን ሁሉ አንዴ በፊቱ ሲያልፍ ሲያየው አስጨንቃል። በጣም አስጨናቂ ነበር። ግን አንድ ነገር ልንገራችሁ። ዛሬ የምንነጋገረው መንግስቱን ስላስከፈተው መስቀል ነው። መስቀሉ ምን አስከፍቷል? መንግስት አስከፍቷል። ይኸውላችሁ እዚህ ጋር ነው በደንብ እንድትሰሙኝ እንፈልገው። መስቀሉ ተራ የመሰቃያ ስፍራ ብቻ አይደለም፣ አልነበረም። አያሌ ትላልቅ ነገሮች ተከናውነውበታል መስቀሉ። እንደምታውቁት it is very important to remind us these basics። ቤዚክ እንኳን ብላችሁ ብታስቡ ጥልቅ ስለሆነ ስትሰሙት መንፈስ ቅዱስ መንፈሳቸውን ይነካል። ሃሌሉያ! እኔ እርግጠኛ ሆኜ ነው የመጣው በዚህ ቃል። ትልልቅ ነገሮች አንደኛው ትልቅ ነገር መግቢያዬን ነው የምነግራችሁ። አንደኛው ትልቅ ነገር ለአብርሃም የገባለት ቃል ኪዳን የተፈጸመበት ነው መስቀሉ። ለአብርሃም ከዘመናት በፊት የገባለት ቃል ኪዳን የት ነው የተፈጸመው መሰላችሁ? መስቀሉ ላይ። በነቢያቶች የተነገሩት ትንቢቶች የት ነው የተፈጸሙት? መስቀሉ ላይ። አያችሁ፣ አሮጌው ኪዳን የአሮጌው ኪዳን ጥላ ሆኖ ፍጻሜ ያገኘው የት ጋር ነው? መስቀሉ ላይ። አዲስ ኪዳን ደግሞ የተገባበት መስቀሉ ነው። መስቀሉ አያችሁ፣ በመስቀሉ ላይ ኢየሱስ ዝም ብሎ አይደለም የሞተው። ዝም ብሎ አይደለም የሞተው። አቶን አድርጎ ብቻ አይደለም። ብዙ አበይት ክንውኖች ምን ሆኗል? ሰይጣን ምን ሆኗል? ተሸንፏል። ሰይጣን በመስቀሉ ላይ ሰይጣን ምን አለ? ተሸነፈ። ኃጢአትስ ተሸነፈ።
ኃጢአትን ጌታ ኢየሱስ ክርስቶስ መስቀሉ ላይ እናደርገው ዲስትሮይ ያደረገው። ጠላታችን ዲያብሎስን ዲስትሮይ ያደረገው። አያችሁ፣ አዲስ ኪዳንን ጀመረልን። አዲሱን ኪዳን ኢናጎሬት አደረገ። የተወዛነ ሴሬሞኒ። ሃሌሉያ ሃሌሉያ። ያው ለዓለም ሁሉ የእግዚአብሔርን መንግስት ወለል አድርጎ ከፈተ። መስቀሉ ላይ በተለያየ ሁኔታ ሰብካችሁት ሊሆን ይችላል፣ ሜዲቴት አድርጋችሁት ሊሆን ይችላል። ዛሬ ደግሞ በተለየ መንገድ እግዚአብሔር እንዲገልጥላችሁ ምኞቴ ይህንን ማሰብ አንድ ምዕራፍ ወደ ጌታ ያስጠጋል። ክብሩን ወደ እኛ። ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ዋው! መስቀሉ የታሪክ ማብቂያ አይደለም። የታሪክ ጥፋት አለ አይደል? እንደዚህ አንድ ቻፕተር it is a turning point of the history። በመጽሐፍ ቅዱስ ውስጥ መዞሪያ ቦታ ነው እንጂ እንትን አይደለም። የታሪክ ማብቂያ አይደለም። የሆነ ቻፕተር ተዘግቶ ሌላ አዲስ ቻፕተር የተጀመረበት ነው። ያ እንግዲህ ያው አምስት አንኳር ነጥቦችን አሳያችኋለሁ እዚህ ውስጥ። እስካሁን ያወራሁት መግቢያ ነው። አምስት አንኳር ስለ መስቀሉ አምስት አንኳር ነጥቦችን በወፍ በረር እናያለን። ሃይላይት ነው ማሳያችሁ። አንደኛው መስቀሉ ወሳኝ የእግዚአብሔር መንግስት ድል ነው። መስቀሉ ወሳኝ የእግዚአብሔር ምንድነው? ድል ነው። ምክንያቱም በመስቀሉ ሰይጣንን አሸንፏል። ኢየሱስ ሰይጣንን አሸነፈው በመስቀሉ። let me tell you something። ባይሸነፍ ኖሮ እኔና እናንተ እዚያ አንኖርም ነበር። ጌታ ኢየሱስ ክርስቶስ አለቆችንና ስልጣናትን ጦር አስፈትቷል። በመስቀሉ ጦራቸውን አስፈትቷል። they were generals። የሚቻሉ የሚቀመሱ አይደሉም። by the way these are angels። this is ሰይጣን ራሱ አርክኤንጅል የነበረ ኤንጅል ነው። ከሱ ስር ደግሞ ጀነራሎች አሉት። በጣም ከባድ የሆኑ ናቸው። እነሱን ምን አደረገ መሰላችሁ? በተዋረድ ስልጣናቸውን ገፎ ድል በመንሳት አዙሮ አሳያቸው። ቆላስይስ 2:15 ላይ እንደዚህ ይላል፣ አለቅነትና ስልጣናትን ገፎ ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው ይላል። ምን አረ? አለቅነትና ስልጣናትን ገፎ ነው የሚለው። አለቅነትና ስልጣን አለቃ ወታደር የሆነ ነበረ ሰው ሊነግረን ይችላል። አንድ ጀነራል የሆነ ሰው ማዕረጉ ሲባል ምንድነው? ይቆርጡታል። በህዝቡ በወታደሮች ፊት ስልጣኑን እዚህ ላይ ያለውን ኮከቡን ቆርጠው አዋርደው እንትን የሚሉት ጌታ ኢየሱስ ክርስቶስ እነዛን አለቆች የሆኑት ምን አደረጋቸው? በራሳቸው ሜዳ ገብቶ እነሱ አሸነፍ ነው ገደል ነው ብለው ሲመጻደቁ እሱ ገደላቸው። በመስቀሉ ላይ ስልጣናቸውን ገፎ አለቅነትና ስልጣንን ገፎ ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው። all the authorities from top to bottom ማለት ነው። ጨፍራው ሳይቀር እስኪያውቅ አድርጎ በገሃድ አሳየ። ይሄን ያደረገው ምኑ ላይ ነው? መስቀሉ ላይ ነው። በመስቀሉ ምን አደረገ? እዚህ ጋር ይሄ ትልቅ ድል ነው። ሁለተኛ ምንድነው? በሞት ላይ ስልጣን ያለው ማለት ነው። ስልጣኑ ሻር በሞት ላይ ስልጣን ነበረው። ይሄ ክፉ አንኮታኮተው፣ ሊትራሊ አንኮታኮተው የሰይጣንን ስልጣን። ገላትያ 2:14-15 እኔ ከታይም አንፃር ጽፌ ስላዘጋጀሁት አነባለሁ። ምጽፍ ሰዎች ጻፉ ወይም ደግሞ ቪዲዮን ታያላችሁ። በሞት ላይ ስልጣን ያለውን ስልጣኑ ምን አደረገው? ሻረው። ገላትያ 2:14-15 እንግዲህ ልጆቹ በስጋና በደም እንዲካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይሆን ዲያብሎስ ነው። በሞት ላይ ስልጣን ያለውን በምን ነው የሻረው? በሞቱ
በመስቀሉ ምን አደረገው? ሻረው። ሞት ተሻረ። እሱ ብቻ አለ። በሕይወት ቁጥር 15 ይላል በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። የሞትን ፍርሃት ጭምር ነው የገፈፈው በመስቀሉ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ሶስተኛ ነጥብ እዚህ ጋር ከድል አንጻር የዚህ ዓለም ገዢ ወደ ውጪ ተጣለ። ምንድነው ጌታ ኢየሱስ ያለው? ዮሐንስ ወንጌል 12 ቁጥር 31 ላይ አሁን የዚህ ዓለም ፍርድ ደርሷል፣ አሁን የዚህ ዓለም ገዢ ወደ ውጪ ይጣላል። የዚህን ዓለም ገዢ ወደ ውጪ ይጣላል። እንደ ምናምን ያደረገው በዚህ ዓለም ላይ ኦፕሬት የሚያደርገው አሁን በማያውቁት በጨለማ ውስጥ ነው እንጂ በእኛ ጋር ይሰራል። ኢየሱስ ማን ነው? ጌታ ነው። ስለዚህ በቀራንዮ ላይ የጨለማው መንግስት ምን ሆነ? ፈረሰ። The kingdom of darkness has been destroyed. Totally kingdom of darkness collapsed. ይሄ ቀላል ነገር አለ። የሰይጣን መንግስት በመስቀሉ ነው የፈረሰው። የዲያብሎስ መንግስት በመስቀሉ ነው የፈረሰው። ያም ሲሆን ምን ሆነ? ሲኦል ምን አደረገ? የያዘውን አጣ። he lost grip of whatever he has. ሲኦል የያዘውን አጣ። ሞት መውጊያውን አጣ። ሞት ወይ መውጊያ የታል አይደል? ሰይጣን ህጋዊ መብቱን አጣ። ሰይጣን ሊጋል ክሌምስ ነበሩት። ሊጋል በአዳም ስህተት ምክንያት ያገኘው ያንን ሊጋል ክሌሙን አጣ። የሚከስበት ምንም የለም። በቃ አያችሁ፣ ሰይጣን አላወቀም እንጂ መስቀሉ የኢየሱስ የንግስና ስርዓት ተከናወነበት። የክርስቶስ ኢየሱስ የንግስናው ስነ ስርዓት የተከናወነበት ቦታ ነው። በጣም እኮ የሚገርም ነው። ዮሐንስ ይህንን ነው የሚለው። ዮሐንስ ወንጌል 19 ከ1 እስከ 3 እና 19 ላይ ስታነቡ አንደኛ ያጠለቁለት የሾህ አክሊል ሲግኒፋይ የሚያደርገው ምንድን ነው? ለንጉስ አክሊል እንደሚጠለቅ ማለት ነው። ያለበሱት ቀይ ካባ በመስቀሉ አናት ላይ ጲላጦስ የጻፈው ምን ይላል? የአይሁድ ንጉስ በሶስት ቋንቋ ምናምን ነው የጻፈው። አያችሁ፣ መስቀሉ ንጉሱ ራሱን መስዋዕት በሚያደርግበት ፍቅር ወይም በሳክሪፊሻል ላቭ የነገሰበት የንግስና ስፍራ ነው። ልክ እንደዛ አዳራሽ አድርጋችሁ አስቡት። ለምንድን ነው መሰላችሁ? እሱ በሂዩሚሊቲ ነው። እነሱ የሚያስቡት ንግስናን በእንትን ነው፣ በዓለማዊ ነገር ነው ንግስናን የሚያስቡት። እሱ ግን በገልብጦ ነው፣ ዝቅ ብሎ ነው የነገሰው። በሰው አይነት ዝቅ ብሎ። ሃሌሉያ። ወደ ሁለተኛ ነጥብ ልሄድ ነው። ቅድም 5 ነጥብ ብያቸዋለሁ። አንደኛው ነጥብ እንጨርስ። ሁለተኛው ነጥብ መስቀሉ የአብርሃምን ቃል ኪዳን የፈጸመበትና የአብርሃም ቃል ኪዳን የታሰበበት። ምን አልኳቸው? የአብርሃም ቃል ኪዳን። ወደ አብርሃም አንድ አፍታ እንመልከት። ዘፍጥረት 12 ከ1-7፣ ዘፍጥረት 13 ከ14 እስከ 17፣ ዘፍጥረት 17 8 ስትመለከቱ 3 ነገሮችን ቃል ኪዳን ገብቶለታል እግዚአብሔር የገባለት ቃል ኪዳን ባጭሩ ነው የምነግራችሁ። አንደኛው ህዝብ አደርግሃለሁ ብሎታል አይደለም? ህዝብ አደርግሃለሁ፣ ምድር ምን ታደርጋለህ? ትወርሳለህ። የምድር ነገሮች ሁሉ ደግሞ ምን ይሆናሉ? በአንተ ይባረካል። He is destined to be what? To be a blessing to nations. አይደል? ጳውሎስ ይሄንን ነው ምን ይላል? ይሄንን የቀደመ ወንጌል ይለዋል ሐዋርያ ጳውሎስ። the gospel beforehand ብሎ ነው ገላትያ 3:8 ላይ መጽሐፍ ይላል
ገላትያ 3:8 መጽሐፍ እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ወንጌልን ለአብርሃም ሰበከ ይላል። መጽሐፍ ምን ይላል? እግዚአብሔር አብርሃምን በእምነት እንዲያጸድቅ ይላል። አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም ሰበከ። ነገር ግን አንድ ችግር ነበር በዚህ። እንዴት ብለው ነው አሕዛብ የሚባረኩት? ዓለም ኃጢአተኛ ሆኖ እንዴት ብለው ነው? ገብቷችኋል? ኃጢአተኛ እንዴት የእግዚአብሔር መንግስት ሊወርስ ይችላል? መልሱ ምንድነው? መስቀል ነው። ኃጢአት የሚፋቅበት፣ ኃጢአት የሚደመሰስበት ምንድነው? መስቀሉ ነው። የአብርሃም ዘር እዚህ ጋር የግድ መሞት ነበረበት። እዚህ ጋር በጣም ወሳኝ ነገር ነው ሐዋርያው ጳውሎስ የሚያነሳው፣ እጅግ በጣም ወሳኝ ነገር ነው። ሐዋርያው ጳውሎስ ኢየሱስ የአብርሃም ዘር ነው ይላል። ገላትያ 3:16 ላይ ለአብርሃምና ለዘሩ የተስፋው ቃል ተነገረ ይላል። ስለ ብዙዎች እንደሚናገር ለዘሮቹ አይልም። ምን ይላል? ስለ አንድ እንደሚነገር ግን ለዘርህ ይላል። እርሱም ስለ ክርስቶስ ነው ይላል። ለአብርሃም የተነገረው የተስፋ ቃል ስለማን ነው? ስለ ኢየሱስ ክርስቶስ። ዘርህ አሕዛብን ምን ያደርጋል? ይወርሳል ተብሎ የተባለው ዘሩ የሆነው ሲዱ የሆነው ክርስቶስ ኢየሱስ ነው። the seed of Abraham must die on that cross. That is Jesus Christ. መሞት ነበረበት። የአብርሃም ዘር የሆነው ክርስቶስ ኢየሱስ ስለ ሁሉ ሞቶ ከዛ በኋላ እኛን ሁሉ ማምጣት ነበረበት። ዘሩ የሆነው ክርስቶስ በረከቱን የሚያመጣው በማስተማር አይደለም፣ ወይም በተአምራት አይደለም፣ በማስተስረይ ነው፣ በአቶንመንት ነው፣ በመሰቀልና ሰው መስቀሉ ላይ የተሰራውን ስራ እንዴት አድርጋችሁ እንድታዩ ይገባል ማለት ነው። ለአብርሃም የተገባው ቃል ለዚህ ነው። የአብርሃም ዘር ለአብርሃም የተሰጠው ዘር አብርሃም ኦፍ ኮርስ እስራኤላውያኖች አሉ፣ ግን የአብርሃም ዘር ተብሎ በዘሩ ተብሎ የተሰጠው ፕሮሚስ ለዓለም ሁሉ በክርስቶስ በኩል እንዲደርስ ነው። ሜክ ኖ ሚስቴክ ፎር ኦል ኔሽንስ ነው። ስለዚህ እኛ ምን ሆነናል? ግራፍትድ ሆነን እዛ የአብርሃም ዘር ውስጥ ምን ሆነናል? ገብተናል። ግንዱ ላይ ገባን በክርስቶስ። ይሄ የሆነው ምንድን ነው? በመስቀሉ ነው። በመስቀሉ ላይ ኃጢአት ምን አገኘ? ፍርድ አገኘ። ኃጢአት ተፈረደበት። እርግማን ተሰበረ። ሞት ተሻረ። አሕዛብ ከግንዱ ጋር ተጣበቅን። መንፈስ ቅዱስን ፈሰሰ። you see that point? መስቀሉ ነው ሁሉ ያመጣው። መስቀሉ ቃል ኪዳኑ እንዳይፈጸም የገደበውን እርግማን አነሳው። ገደብን ሁሉ አነሳለ። በመስቀሉ ስራ ከእርግማን ዋጀን ነው የሚለው። ከእርግማን ተዋጅተናል። ገላትያ 3:13-14 እንደዚህ ነው የሚለው። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ የመንፈስን ተስፋ እንድንቀበል። ልብ በሉ። የአብርሃም በረከት ወደ አሕዛብ ወደ እኔና ወደ እናንተ ይደርስልን ዘንድ በኢየሱስ ክርስቶስ ይደርሳቸው ዘንድ። ስለዚህ መስቀሉ በእግዚአብሔር ተስፋና በእግዚአብሔር ሕዝብ መካከል በፍጥረት ሁሉ መካከል የቆመውን ማንኛውንም ሕጋዊ ክሌም ነው ያፈረሰው። ማንኛውንም ሊጋል ክሌም፣ ማንኛውንም ነገር the cross is the legal removal of everything that stood between God's people
God's promise and God's people. ኤኒ ሊጋል የሆነ ነገር እግዚአብሔር ቃል ኪዳንና ህዝቡ መካከል ይገባል። ማንኛውንም ሰይጣንንም ኃጢአትንም እርግማንን ሞትንም ጠራርጎ ከመንገድ አስወገደ። ስለዚህ መስቀሉ የመንግስቱ ሲመት ነው። the king Jesus was inaugurated. ኢናጉሬሽን ሴሬሞኒ ነበር። አያችሁ፣ ቀራንዮ ላይ ንጉሱ ኃጢአትን አሸንፏል። ስልጣናትን ትጥቅ አስፈትቷል። ቅድም እንዳልኩት ወደ አባት የሚያደርሰውን መንገድ ከፍቷል። ዝግ ነበር። አባ ብለን የምንጮህበት የልጅነት መንፈስ ያገኘነው በመስቀሉ ነው። አያችሁ፣ ንጉሱ የአዲስ ኪዳን የሆነ ማህበረሰብን የፈጠረበት፣ እኛ ሁሉ የአዲሱ ኪዳን ማህበረሰብ ነው። የመንግስቱ ማህበረሰብ ነው። መስቀሉ ወደ እግዚአብሔር መንግስት መግቢያ ነው። መስቀሉ ወደ እግዚአብሔር መንግስት መግቢያ በር ነው። ኢየሱስ ጌታ። ሶስተኛ ነጥብ ጋር ደርሻለሁ። ከዚህ ጋር ያያይዤ መስቀሉ ወደ መንግስት አስተላልፎናል፣ ወደ መንግስት አፍልሶናል። ሌላ ሳይድ ኦፍ ኢት በመስቀሉ ነው ወደ እግዚአብሔር መንግስት የፈለስነው። ምን ይላል ቆላስይስ 1:13-14 ላይ እርሱ ከጨለማ ስልጣን አዳነ፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። ሃሌሉያ። መስቀሉ ምን አደረገን? ወደ እግዚአብሔር መንግስት አስተላለፈን። ከየትኛው መንግስት? ከጨለማው መንግስት። ረግጦ ነበር ይገዛን የነበረው። በመስቀሉ ምን አደረገን? ተሻገርን፣ አመለጥ ነው እና የማን አገዛዝ ስር ገባን? የክርስቶስ መንግስት፣ የእግዚአብሔር መንግስት ግዛት ውስጥ ገባን። ይህ ነው በሰላም እንወጣና የምንገባው። በሰላም ወጥተን እንድንገባ የሚፈቅድልን መስሏችሁ ነው እንጂ ያሸቃባ ብሏል። ያሸቃባ እንዲሁ ዝም ብሎ እንድንወጣ እንድንገባ የሚፈቅድልን መሰላችሁ? በመንግስቱ ጥላ ስር ስለሆንን ኮራ ብለን እንተኛለን። ኮራ ብለን ዛሬ ከእህቴ ቤቲ ጋር እያወራን ነበረ። ያ ክፉ ተገልጦ ሲያስጨንቀን አንድ ሰሞን እንዴት ጨካኝ እንደሆነ ፊት ለፊት መጥቶ አሳየን ማለት ነው። ጭካኔው ሊትራሊ ጭካኔውን አየን ሲበጠብጠን ማለት ነው። it is a little reminder ጠላታችን ምን ያህል ጨካኝ እንደሆነ ማለት ነው። እና ጌታ ስለመጣልን ነው፣ ወደ እሱ ከለላ፣ ወደ እሱ መንግስት ግዛት ስለገባን፣ በመንፈስ ቅዱስ ስለተከለልን፣ በደሙ ስለታጠርን፣ በኢየሱስ ክርስቶስ ከለላ ውስጥ ስላለን ነው ያመለጥነው። መስቀሉ ወደ መንግስቱ አሸጋግሮናል። በመስቀሉ ላይ የቀድሞ ቃል ኪዳን ፈርሷል። ኃጢአት ኃይሉን አጥቷል። ሞት ስልጣኑን አጥቷል። ሰይጣን መብቱን አጥቷል። ሰይጣን ክሌሙን አጥቷል። ክሌም ያደርግ የነበረው በዚህ መስቀል አዲስ ኪዳን ተመስርቷል። ኒው አሊጀንስ ገባችሁ? ይሄ እስታብሊሽ የተደረገው አሁን ፕሌጅ ኦፍ አሊጀንስ ብለን ዜጋ ስንሆነ እጃችን አንስተን እንደምንለው አይነት ማለት ነው። አዲስ ኪዳን ነው የተመሰረተው። እነዛ ሐዋርያቶቹ እኛን ወክለው ሲጠጡ፣ እኛም ተሰብስበን የጌታን እራት ስንወስድ ያንን ነው የምንደግመው፣ ያንን ነው የምናስበው። አያችሁ፣ አዲስ ኪዳኑ ነው የምናጸናው። እኛ ታዲያ በዚህ በአዲስ ኪዳን ውስጥ ምን ሆነ? የእግዚአብሔር መንግስት ዜጎች ሆነን፣ በመስቀሉ የእግዚአብሔር መንግስት ዜጎች ሆነን፣ የኢየሱስ የንጉሱ ሃሌሉያ ስራ በመስቀል ላይ መዋሉ እኛን የእግዚአብሔር ልጆች አደረገን። የንጉሱ ልጆች ሆነን ከክርስቶስ ጋር ምን ሆነን ደግሞ ወራሾች ሆነን የእሱ ተልእኮ አምባሳደሮች ሆነን። መስቀሉ እኮ ብዙ ነገር ነው ያደረገው። ነፃ ወጣን፣
በመንፈስ ኢምፓወርድ ሆንን፣ በመንፈስ ኃይል አገኘን፣ ተሾምን፣ ሹመት አገኘን፣ ኢምፓወር ተደረገ። delivered, transformed and spirit empowered. Wow, we are delivered. Hallelujah! I am delivered. ኢየሱስ ክርስቶስ ጌታ ነው። transformed and spirit empowered. ነፃ ወጣን፣ ተለወጥን፣ በመንፈስ ደግሞ ተሾምን፣ እንደገናም ኃይልን ተቀበልን። ይህን ሁሉ ያደረገው በመስቀሉ ላይ ነው። አራተኛው ነጥብ ላይ ነው። መስቀሉ የመንግስቱን እሴቶች ወይም የመንግስቱን የእግዚአብሔርን መንግስት ዋጋ፣ ጥራት፣ ጥቅም የገለጸ ነው። መስቀሉ የመንግስቱ እሴት የሚለው ቃል ዋጋ ልትሉ ትችላላችሁ፣ ጥቅም ወይም ጥራት ልትሉ ትችላላችሁ። ቫልዩ ለማለት ነው። የመንግስቱ ቫልዩ የእግዚአብሔር መንግስት በኃይል አልተመሰረተችም ማለት በዚህ በምናውቀው ዓለማዊ ኃይል ጦር አስተባብሮ ምናምን አይደለም ጌታ ኢየሱስ የመሰረተው። በፖለቲካ ኃይል ወይም በወታደራዊ ጥንካሬ አይደለም የተገነባቸው። ይልቅስ በምንድን ነው? በትህትና፣ በመታዘዝ፣ በመስዋዕትነት፣ ሳክሪፊሻል በሆነ መስዋዕትነት፣ በፍቅር ራስን በመስጠት አገልግሎት። ኢየሱስ ክርስቶስ ማርቆስ 10:45 ላይ ምን አለ? የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ማለት። እሱ ምን ሊያደርግ ነው የመጣው? ሊያገለግል ነው የመጣው። ምን ሊያደርግ ነው የመጣው? ሊያገለግል፣ ዝቅ ሊል ነው የመጣው። ለብዙዎች ነፍሱን ቤዛ ሊሰጥ የመጣው። ስለዚህ መስቀሉ ክስተት ብቻ ሳይሆን ምንድን ነው? የህይወት ንድፍ ወይንም ፓተርን ነው። የህይወት ንድፍ። ደቀ መዝሙር ማለት ለራሱ የሞተ አያችሁ፣ ይሄ ነው። እሴቶቹ እነዚህ ናቸው። እሱም ያፈራው ተከታዮች እኛም ልንሆን የሚገባ ለራሱ የሞተ በቅድስና የሚመላለስ በመንፈስ የተሞላ ታዛዥነት፣ ስፒሪት ፊልድ ኦቢዲየንስ ምንለው። መስቀሉን የህይወት ዘይቤ ወይም ላይፍ ስታይል ያደረገ የመስቀሉን ስራ የመስቀሉን እኛም ልናገለግል ዝቅ ልንልና ሌሎችን ከፍ ልናደርግ። ለዛ ነው ይሄ እሴት በማን ተተከለ? በመስቀሉ። ጌታ ኢየሱስ ክርስቶስ ከላይ ከሰማይ ከነበረው ክብር ወርዶ ተታፍቶ በምን ብሎ የመጨረሻውን ሞት በእንጨት የተሰቀለ የተረገመ ነው ይላል መጽሐፍ። ተሰቅሎ ያንን የመጨረሻውን ደረጃ ሲወስድ ለእኛም ከዛ ምድር ድራይቭ አውት የምናደርገው እንደዛ እሱ እንደወረደ እንድንወርድ ነው። እንደዛ እንድናገለግል ነው። እሴቱ እሱ ነው። ይህንን ፎርሙላ ይህንን ፓተርን ሴት ያደረገው ኢየሱስ ነበር። እንደ ሂስትሪ እንዲህ አይነት ታሪክ እንዲህ አይነት ሊደርሺፕም ተብሎ ሊደር ሆኖ ይህንን ሁሉ የሚመራ ሆኖ በዚህ ደረጃ የሚወርድ የለም። ስታንዳርዱ መስቀል ነው። የአመራርም ስታንዳርዱ መስቀል ነው። ለዚህ ነው አመራር ከባድ የሚሆነው ለቤተ ክርስቲያን። አምስተኛውና የመጨረሻው ነጥቤ መስቀሉ የምትመጣውን የመንግስት ክብር ያረጋግጣል። የምትመጣውን የእግዚአብሔርን መንግስት ክብር ያረጋግጣል። መስቀሉ የትላንትና ድል የዛሬ ኃይል ብቻ ሳይሆን የምትመጣውን መንግስት ያረጋግጣል። ሃሌሉያ! ያረጋግጣል። የበጉ መስዋዕትነት የወደፊትን ወይም መጪውን መንግስት ምን ያደርጋል? ሰኪዩር ያደርጋል፣ ያስረግጥልናል። የኢየሱስ ክርስቶስ የመስቀሉ ሞት የሚመጣውን ክብር ሊመጣ ያለውን ክብር ጌታ ሲከብር እኛ የምንከብረውን ክብር። ሃሌሉያ! ራእይ 5:9-10 መጽሐፍን ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከአሕዛብም ሁሉ ሰዎችን ዋጅተህ ለአምላካችን
መንግስትና ካህናት የሆኑ ዘንድ አደረካቸው። በምድር ምን ያለው ይላሉ? ይነግሳሉ። Are you ready for that? በምድር ሃሌሉያ። በምድር ገና ይቀረናል እኮ ምን ነግስበት እሱ ሲነግስ፣ ከዛ ደግሞ ለዘላለም ከሱ ጋር በአዲሲቱ ሰማይ በአዲሲቱ ኢየሩሳሌም በአዲሱ ሰማይና ምድር በምትወርደው በአዲሲቱ ኢየሩሳሌም ደግሞ ለዘላለም ከሱ ጋር ነው። እቺኛዋ ታልፋለች፣ ግን እቺ ሳታልፍ አብረን ምን ሆነናል? እናከሳለን። ያንን ያረጋገጠው ምኑ ነው? መስቀሉ ነው። ሃሌሉያ። ራእይ 11:15 ሰባተኛው መልአክ ነፋ፣ በሰማይም የዓለም መንግስት ለጌታችንና ለእርሱ ለክርስቶስ ሆነች፣ ለዘላለም እስከ ዘላለም ይነግሳል የሚሉ ታላላቅ ድምፆች ሆኑ ይላል። ምን ሆነ ይላል? የዓለም መንግስት የሚለው የምን መንግስት? የዚህ ዓለም መንግስት ለጌታችንና ለእርሱ ለክርስቶስ ሆነች፣ ለዘላለም እስከ ዘላለም ይነግሳል የሚሉ ታላላቅ ድምፆች ሆኑ ይላል። ጌታ ኢየሱስ ክርስቶስ ይመለሳል። ለዛ ክብር የመንግስቱን ክብር ያረጋገጠልን መስቀሉ ነው። መስቀሉ ላይ ሆነን ፕሮጀክት እናደርጋለን። ምክንያቱም በነቢያት በዘመናት ሁሉ የተነገረው በመስቀሉ የመሞቱ ነገር የተነገረው ተፈጸመ። አሁን ደግሞ ከዛ በኋላ የተነገረው ደግሞ አሁን እንጠብቃለን። ለማርያም የተነገረላት ትንቢት ነበር ታውቃላችሁ። የአባቱ የዳዊትን ዙፋን እሱ አልተፈጸመም። እሱ የሚፈጸመው መቼ ነው? ተመልሶ ሲመጣ። ሃሌሉያ። ራእይ 21:4-5 ይሄ መጨረሻ ጥቅሴ ነው። እንደዚህ ይላል ራእይ 21:4-5 እንባዎችንም ሁሉ ከዓይኖቻቸው ያብሳል፣ ሞትም ከእንግዲህ ወዲህ አይሆንም ይላል። ተስፋችን እሱ ነው። ከእሱ ጋር ስንኖር ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ስርዓት አልፏልና ብሎ ሲናገር ሰማሁ። ተስፋችን እሱ ነው። በደስታ ከእሱ ጋር መኖር። ሃሌሉያ። መስቀሉ የምትመጣውን የመንግስቱን ክብር ያረጋግጣል። መስቀሉ የሚሰጠን ዋስትና ወይም ጋራንቲ ምንድን ነው? የክፉን መሸነፍ አስረግጦልናል። ያው ከሰይጣን ጋር ዲል ስናደርግ ተሸንፈሃል። አድራሻ የት ነው? ከእግሬ በታች ነው። ማን አሸንፏል? ጌታዬ አባቴ በቀራንዮ መስቀል ላይ ጠርቆ አስወግዶሃል፣ አሸንፈዋል። ለአለቃ ለመንዝሮች ጠቅላላ ማንነትህን ልክህን አሳይቶልናል። ስለዚህ እኔ ጋር ልትጓድ አትችልም። እኔ የእሱ የሕያው እግዚአብሔር ልጅ ነኝ፣ በደሙ የተዋጀሁ ነኝ። ረግጠሃለሁ ትለዋለህ። ምንም ማድረግ አይችልም። ተቅለስልሶ መሄድ ብቻ፣ ምንም መቃጠል ነው ትርፉ። ምን ሌላውን ጋራንቲ ሰጥቶናል? የቅዱሳንን ትንሣኤ ሰጥቶናል መስቀሉ። የፍጥረትንም መታደስ ሰጥቶናል። ፍጥረት ገና ይታደሳል። እሱ ፍጥረትም ራሱ የእኛን መገለጥ ነው የሚጠባበቀው አይደለም። የመጨረሻውን የመንግስቱን አሸናፊነት the triumph of the kingdom ትምብሎ ነው። ስለዚህ የታረደው በግ ነው፣ ንጉሳችን ነው። ሲመለስ የታረደው በግ ነው፣ ንጉስ ሆኖ የሚመለስ የታረደው በግ ያው ሞትን አሸንፎ የተነሳው እሱ ንጉስ ሆኖ ይመለሳል። ስለዚህ ስለ መጨረሻው ዘመን አጽንኦት አድርገን የምናስበው የታረደው በግ ንጉስ ሆኖ ይመለሳል። መስቀሉ ለሚመጣው ክብር እንደ ቀብድ ነው። ዳውን ፔመንት the cross is the down payment for the coming glory። ቀራንዮ የመንግስቱ ዋስትና ነው። አያችሁ፣ እኛ በቀራንዮ በተደረገው ነገር ነው ወደ እግዚአብሔር መንግስት ሰጣት ብለን የገባነው። አያችሁ፣ በቀደም አንድ ዲሳይፕልሺፕ ግሩፕ አለ። እነሱን ሳስተምር ምን አልኩኝ? ስለ እግዚአብሔር መንግስትና ስለ ቤተ ክርስቲያን ነበር ማስተምራቸው። ልዩነቱና ተመሳሳይነት ምንድን ነው? አያችሁ፣ የእግዚአብሔር መንግስት ቤተ ክርስቲያንን የፈጠረ ነው። there is a higher እንትን ነው። ላጠቃለው እንደደከማችሁ ስለማይ በአንድ አረፍተ ነገር ሳጠቃልለው መስቀል
መስቀሉ የኪዳን ጊዜ ሳይሆን የኪዳን ጊዜ ሲሆን ይቅርታ፣ መስቀሉ የኪዳን ጊዜ ሲሆን እሱም ኢየሱስ የአብርሃም ዘር ጨለማን ያሸነፈበት ነው። እርግማን የገፈፈበት ነው። ቃል ኪዳኑን የፈጸመበት ነው። ለሕዝቦች ሁሉ የእግዚአብሔርን መንግስት የከፈተበት ነው። በመስቀሉ ምክንያት ቃል ኪዳን ተፈጽሟል። ሃሌሉያ! የእግዚአብሔር መንግስት ምን ሆናለች? ተከፍታለች። የእግዚአብሔር መንግስት ተከፍታለች። መንፈስ ቅዱስ በሙላት መጥቷል። ሃሌሉያ! ከዛ በፊት ኃጢአት ይከለክለው ነበር። ኃጢአት ሲወገድ መንፈስ ቅዱስ ተላከ፣ መጣ። አሕዛብ ወደ እግዚአብሔር መንግስት ምን ሆነናል? ተጋብዘናል። ቤተ ክርስቲያን ተወለደች። አያችሁ፣ አዲስ ፍጥረት ጀመረ። ኒው ክሪኤሽን ጀመረ። አዲስ ፍጥረት። እኛ እኮ አዲስ ፍጥረት ነው። ሃሌሉያ! ስለዚህ መስቀሉ መግቢያ በራችን ነው ማለት ነው። መስቀሉ ወደ እግዚአብሔር መንግስት መግቢያ በራችን ነው። መንፈስ ቅዱስ ደግሞ ተሸክሞ የሚያደርሰን ነው። ኢየሱስ ማን ነው? ተነስተን እንጸልይ። ሃሌሉያ! መልእክቴን ጨርሻለሁ። ክብር ለእግዚአብሔር ይሁን። ሃሌሉያ! ይህንን መስቀል እንደሚገባ እናስበው። ሃሌሉያ! 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 ፓስተርን ወደዚህ ጠራለሁ እንዲጸልይልን። ሃሌሉያ! ሃሌሉያ!